እሺ ሰላም ጋይስ ከባለፈው ቪዲዮ የቀረውን ዛሬ መጨረሻውን ክፍል እንመለከታለን። ማይክሮሶፍት ወርድ በቢግነር ሌቨል እሱም የቀረው ቨርሽን ምንድነው? ኪቦርድ ሾርት ካቶችን እንዴት ማውስ አንጠቀም አንዳንድ ጊዜ ሆም በተን ሳንነካ የተለያዩ ፊቸሮችን በኪቦርድ ሾርት ካት ብቻ እንዴት እንጠቀማለን የሚለው ዛሬ መጨረሻውን ፓርት የምንመለከት ይሆናል። ከቪዲዮ ጋር አብራችሁ እንድትቆዩ እጋብዛችኋለሁ። እሺ የመጀመሪያው እንግዲህ የምናየው በብዛት የምንጠቀመው ሴሌክት ነው። ሴሌክት ማለት ኮንትሮል ፕላስ ኤ ሲሆን ይሄ ለምሳሌ የተጻፈ ማይክሮሶፍት ወርድ የሚላለ ሙሉ ዶክመንቱን ሴሌክት ማድረግ እንችላለን። እዚህ ጋር የተጻፈው ለምሳሌ አሁን ማይክሮሶፍት ወርድ ስለሆነ በማውዝ እንዲ አድርጌ ሴሌክት ማድረግ ይችላል ወይም ኮንትሮል ፕላስ ኤ ሳድርግ እንዲ ያደርጋል ማለት ነው። ይሄ የመጀመሪያው ኪቦርድ ሾርት ካት ነው ማለት ነው። እንዲ በማውዝ ሴሌክት ያደርገን ከምንቸገር በቀላሉ ኮንትሮል ፕላስ ኤ ብለን ሴሌክት ማድረግ እንችላለን ማለት ነው። ሌላው ደግሞ ኮፒ ማድረግ ይሄንን ቴክስት እንዴት ኮፒ እናደርጋለን? የመጀመሪያው ኮንትሮል ፕላስ ኤ ይቀድማል። ከዛ በኋላ ሴሌክት አደረገን ከዛ በኋላ ኮንትሮል ፕላስ ሲ ከዛ በኋላ አሁን ይሄ ወርድ ኮፒ ሆኗል ማለት ነው። ስለዚህ ይሄንን ኮፒ የሆነውን ቴክስት እንዴት እናያለን? ኢንተር አድርጌ ፔስት ለማድረግ ደግሞ ቅድም ኮፒ አድርጋለሁ አይደል? ፔስት ለማድረግ ደግሞ ምንድነው ማድረገው? ኮንትሮል ፕላስ ቪ ያው ሁለተኛ ማይክሮሶፍት ወርድ የሚል ተደገመ ማለት ነው። ኮንትሮል ፕላስ ኤ ኮንትሮል ፕላስ ሲ እና ኮንትሮል ፕላስ ቪ እዚህ ሶስት ኪቦርድ ሾርት ካት ተመልክተናል ማለት ነው። በተወሰኑ ደቂቃዎች መካከል ስራችንን ለማፋጠን ቀለል ለማድረግ ኪቦርድ ሾርት ካቶች በጣም አስፈላጊ ናቸው ማለት ነው ማይክሮሶፍት ወርድ ላይ። ስለዚህ ለምሳሌ ይሄንን የተጻፈውን ቴክስት ከዚህ ወስጄ ሌላ ቦታ ላይ ኮፒ አድርጋለሁ። እዚህ እንዳይኖር አድርጋለሁ። ይሄ እንዳይኖር ፈልጋለሁ ካልኩኝ ኮንትሮል ፕላስ ኮፒ ሳይሆን ምንድነው ማድረገው? ኮንትሮል ፕላስ ኤክስ አደርጋለሁ ማለት ነው። ወይም ካት ኮንትሮል ፕላስ ካት ያ ማለት ኮንትሮል ፕላስ ኤክስ ያ ማለት ካት እንዲህ አድርጌ የለም አሁን እዚህ ጋር ሌላ ለምሳሌ ኒው ማይክሮሶፍት ወርድ እንዲ ኦፕን አድርጌ የመጀመሪያው ይሄ እንደሆነ ታውቃላችሁ። የመጀመሪያው ይሄ ነው። አሁን ኒው ዶክመንት መጥቷል። እዚህ ጋር ኮንትሮል ፕላስ ቪ አደርጋለሁ ማለት እንደምትመለከቱት ፌስት ሆነልኝ ማለት ነው። እዚህ ጋር እንደምትመለከቱት ምንም ቴክስቱ የለም ማለት ነው። ምንም የመጀመሪያው ቴክስት የለም ማለት ነው። እንዲ በቀላሉ ከአንድ ቦታ እንዲ ካት አድርገን ወደ ሌላ ቦታ እየወሰደን ፔስት የምናደርግበት ያ ደግሞ ካት ይባላል ወይም ኮንትሮል ፕላስ ኤክስ አድርገን መጠቀም እንችላለን ማለት ነው። ሌላ ይሄ ካት ሆኖ እየሄደውን ለምሳሌ ወደ ኋላ ለመመለስ ብንፈልግ ይሄ ካት ሆኖ ሄዷል አይደል? ተሳስተን ለምሳሌ ካት ብናደርግ ተሳስተን አንድ ስራ ከሰራን እንዴት ነው አንዱ ወይም ወደ ኋላ ባክ ምናደርገው ማለት። ስለዚህ ኮንትሮል ፕላስ ዜድ እንደምትመለከቱት ወደ ኋላ ተመለሰ ማለት ነው። ቅድም ካት ለማድረግ ሴሌክት ያደረኩት ቴክስት ወደ ኋላ ተመለሰ ማለት ነው። አሁንም ደግሞ ይሄን ካት ያደረኩትን ወደ ኋላ የተመለስኩበት ወይ የተሳሳተ ነው ይቅር ካት እንደሆነ መቅረት አለበት ብዬ ማስብ ከሆነ ሬዶ አደርጋለሁ ማለት ነው። የርኩበት መንገድ የመጀመሪያው ፍሪቪየስ መንገድ ትክክል ነው። ስለዚህ ሬዶ መሆን አለበት። ስለዚህ ይሄ ካት ሆኖ መቅረት አለበት። ይሄ ቴክስት እንደምትመለከቱት ወደ ኋላ የተመለሰውን አያስፈልግም ካልኩኝ ኮንትሮል ፕላስ ዋይ አደርጋለሁ ማለት ነው። እንደምትመለከቱት ወደ ቦታው ተመለሷል ማለት ነው። ሌላ ደግሞ ባለፈው ስለ ፎንት ስታይል ስንመለከት ስለ ፎንት ስናወራ ቦልድ ለማድረግ ኢታሊክ ለማድረግና እንዲሁም ደግሞ አንደርላይን ለማድረግ እንጠቀማለን ያልናቸውን እዚሁ በቀላሉ በኪቦርድ ሾርት ካት መስራት እንችላለን ማለት ነው። ያም አንደኛ
ቦልድ ማድረግ ይሄን አሁን የተጻፈውን ጽሁፍ እንዴት ቦልድ እናደርጋለን? ይሄንን ጽሁፍ እንዴት ቦልድ እናደርጋለን? መጀመሪያ ኖርማል ቴክስት ላድርግና ይሄንን እንዴት ቦልድ ማድረግ እንችላለን? አንደኛ ይሄንን ጽሁፍ እንዲህ ሴሌክት አድርጋለሁ። ሴሌክት ለማድረግ ምንድነው የተጠቀምነው? ኮንትሮል ፕላስ ኤ እንዲህ ሴሌክት አደረግኩኝ። ከዛ በኋላ ይሄንን ቦልድ ለማድረግ አሁንም ኮንትሮል ፕላስ ቢ አደርጋለሁ ማለት እንደምትመለከቱት ራሱ እዚህ ጋር ቦልድ የሚለውን አውቶማቲካሊ ሴሌክት ያደርጋል ማለት ነው። ይታያችኋል አይደለ? አዎ ማይክሮሶፍት ወርድ የሚለው ጠቆረ፣ በጣም ቦልድ ሆነ ማለት ነው። ሌላም ደግሞ አሁንም ሴሌክት ኮንትሮል ፕላስ ኤ አድርገን ከዛ በኋላ ምንድነው ማድረግ የምንችለው? ኢታሊክ ኮንትሮል ፕላስ ምንድነው አይ ነው ማለት ነው። አይ እንደምትመለከቱት እዚህ ጋር አውቶማቲካሊ ሴሌክት አደረገ። ያ ብቻ አይደለም ኢታሊክ አድርጓል ማለት ነው። እንደምትመለከቱት ኢታሊክ በሆነ ስታይል ቴክስታችን ተቀመጠ ማለት ነው። the last one is control plus አንደርላይን ለማድረግ ዩ ኮንትሮል ፕላስ ዩ አሁንም ይሄንን ቴክስት ሴሌክት አድርጋለሁ። ከዛ በኋላ ኮንትሮል ፕላስ ዩ ማለት ነው። እንደምትመለከቱት እዚህ ጋር አንደርላይን አድርጓል ማለት ነው። እዚህ ጋርም አውቶማቲካሊ አንደርላይን ምልክቱን ወይም አንደርላይን ስታይሉን ሴሌክት አደረገ ማለት ነው። ሶ ሌላ ለምሳሌ እንዴት ነው ይሄንን ቴክስት አሁን ለምሳሌ ጽፈን ከጨረሰን በኋላ ኤዲት አድርገን ከጨረሰን በኋላ ከፕሪንተር ጋር ኮኔክት አድርገን እንዴት ፕሪንት እናደርጋለን? ሾርት ካትን በመጠቀም ብቻ ማለት ነው። ሶ ምንድነው የምናደርገው? ይሄንን ሴሌክት አድርገን ከዛ በኋላ ኮንትሮል ፕላስ ፒ እናደርጋለን ማለት ነው። ኮንትሮል ፕላስ ፒ እንደዚህ ስናደርግ ይሄው ለምሳሌ ፕሪንተር አውቶማቲካሊ ያመጣል። አሁን ፕሪንተሩ ኮኔክት ሆኖ ቢሆን ኖሮ በቀላሉ እዚህ ጋር ፔጆችን መርጠን ስንት ፔጅ ነው፣ ሁሉ ፔጅ ነው ወይስ ካረንት ፔጅ ነው ወይስ አንድ ፔጅ ነው፣ የትኛው ፔጅ ነው፣ ሁሉም ፔጅ ነው ምንድነው የሚለው ነገር መርጠን ከዛ በኋላ ፕሪንት እናደርጋለን ማለት ነው። ሶ ኮንትሮል ፕላስ ፒ ፕሪንት ለማድረግ እንደሆነ ያንን ሾርት ካት ለመጠቀም ፋይንድ ለማድረግ ነው። ለምሳሌ በጣም ሰፋ ያለ ለምሳሌ አንድ ዶክመንት ቢኖርን ከዛ ዶክመንት ውስጥ አንድ ወርድ ሊሆን ይችላል፣ ሁለት ወርድ እንዴት ነው ፋይንድ የምናደርገው? ፋይንድ እንዴት ነው የምናደርገው ማለት ነው። እንግዲህ ፋይንድ እና ሪፕሌስ በዛኛው ቪዲዮ ላይ አሳይቼ ነበር። አሁን በሾርት ካት እንዴት ነው ፋይንድ የምናደርገው ቢባል ዶክመንቱ እንዲህ ሆኖ እያለ ወይም ሌላ ዶክመንት ፋይል ውስጥ ገብቼ ኦፕን ላድርግና ላሳያችሁ። ኦፕን እሺ፣ ፕሮጀክት ፕሮፖዛል እዚህ ላይ ለምሳሌ ፋይንድ እንዴት ነው የምናደርገው? ለምሳሌ የትኛውን ፋይንድ እናድርግ? እቺን ወርድ ፋይንድ እናድርግና ኮፒ ላድርግ። እቺን እንዴት ነው እዚህ ጋር ፋይንድ የምናደርገው? ኮንትሮል ፕላስ ኤፍ ኮንትሮል ፕላስ ኤፍ አድርገን እንደምትመለከቱት እዚህ ጋር ናቪጌሽን ላይ የትኛውን ወርድ ነው ፋይንድ የምታደርገው መጥቷል። ያንን ፔስት ላድርግ። እትን ኮፒ ያደርኩትን እቺን እንደምትመለከቱት አየር ላይ ወርዱ ስንት እንደሆነ ይቆጥራል። እዚህ ጋር አንድ ሪዛልት ይላል ማለት ሌላ እንዲህ አይነት ወርድ እንደሌለ ነው ማለት። ስለዚህ እቺ ወርድ ብቻዋ ነች። ስለዚህ ፋይንድ እንደዚህ በቀላሉ በኪቦርድ ሾርት ካት ማድረግ እንችላለን ማለት ነው። ሪፕሌስ ለማድረግም እንዲሁም በቀላሉ ምንድነው የምናደርገው? ሪፕሌስ ለማድረግ ኤች ኮንትሮል ፕላስ ኤች እናደርጋለን ማለት ነው። ኮንትሮል ፕላስ ኤች አሁን እንደምትመለከቱት ሪፕሌስ ሆኖ መጣ። ቅድም ፋይንድ ሆኖ መጣ። አሁን ግን ሪፕሌስ አድርጎ ሪፕሌስን ሴሌክት አድርጎ መጣ ማለት ነው። ሶ ሪፕሌስ ዊዝ በየትኛው ወርድ እናድርግ ይላል። ስለዚህ ፎር ብዬ በፎር ሪፕሌስ ላድርግ፣ በፎር ሪፕሌስ ላድርግ። ስለዚህ እቺ ወርድ በምንድነው ሪፕሌስ የምትደረገው ማለት ነው? በፎር ሪፕሌስ ትደረጋለች። ሌላ ደግሞ ኮንትሮል ፕላስ ሆም አድርገን ወደ ቶፕ መምጣት እንችላለን። ኮንትሮል ፕላስ ኢንድ ብለን ወደ መጨረሻ መምጣት እንችላለን። ልክ እንደዚህ ኮንትሮል ፕላስ ኪቦርዳችሁ ላይ አለ ተጽፎ ነው ያለው። ኮንትሮል ፕላስ ኢንድ ስናደርግ
ኮንትሮል ፕላስ ኤንድ ስናደርግ እንዲሁ የዶክመንቱ መጨረሻ ኮንትሮል ፕላስ ሆም ስንል እንዲሁ መጀመሪያ ላይ ይመጣል ማለት ነው። እንዲህ ስክሮል እያደረግን ወደ 1000 ፔጅ ዶክመንቱን ከምንጨርስ በቀላሉ ኮንትሮል ፕላስ ኤንድ መጨረሻውን ከፈለገን አሁን ይኸው መጨረሻውን እንደምትመለከቱት ከዚህ በታች ሌላ ዶክመንት የለም ወይም ሌላ ፔጅ የለም። ወደ ላይ ደግሞ መሄድ ከፈለገን ኮንትሮል ፕላስ ሆም ብለን አንደኛ ላይ ወይም ወደ ቶፕ መመለስ እንችላለን ማለት ነው። ስለዚህ ፔጁን ደግሞ ብሬክ ለማድረግ ኮንትሮል ፕላስ ፔጅ ብሬክ ኢንተር እናደርጋለን። ምክንያቱም አንዳንድ ጊዜ ሪሰርች እና የመሳሰሉ ጽሁፎች ሲሰሩ ምንድነው ቻፕተሮች እንደዛ አይነት ነገሮች ኢሜጆች በአዲስ ፔጅ ላይ ነው መቀመጥ አለባቸው። ስለዚህ ለዛ ምንድነው የምናደርገው ፔጁን ብሬክ አድርገን በአዲስ ፔጅ እንጀምራለን ማለት ነው። ፔጅ ብሬክ ለማድረግ ኮንትሮል ፕላስ ኢንተር አድርገን ፔጁን ብሬክ እናደርጋለን ማለት ነው። ስለዚህ ለምሳሌ ስፔሊንግ ይሄ አሁን ፕሮጀክት ይላል አይደለ? ፕሮጀክት የሚለውን ፕሮጀክት ብዬ እንዲህ ልጻፍና ለምሳሌ እዚህ ጋር ቀይ እያሳየ ነው እንደምትመለከቱት ማለት ፕሮጀክት የሚለው። ስለዚህ ስፔሊንግ ቼክ ማድረግ እንችላለን። ለምሳሌ F7 ካረኩኝ ስፔሊንጉ እንዴት እንደሆነ ቼክ ይደረግ። F7 ኪቦርድ ላይ F7 ሳደርግ እንደምትመለከቱት እንዲህ መሆን አለበት። ያያችሁት ነው። ከታች እንዲህ ሆኖ መጻፍ ፕሮጀክት እንዲህ ሆኖ መጻፍ አለበት። እንዲህ ልክ አይደለም ብሎ ያሳያል ማለት ነው። እንዲህ ልክ አይደለም ብሎ ያሳያል። ስፔሊንጉን ቼክ በዚህ መልኩ ማድረግ እንችላለን። ፖይንት ሳይዙን ለመጨመርና ፖይንት ሳይዙን ለመቀነስ ኮንትሮል ፕላስ ክሎዝድ ብራኬት እና ኮንትሮል ፕላስ ኦፕን ብራኬት በመጠቀም ሁለቱንም በመጠቀም የፖይንት ሳይዙን መጨመርና መቀነስ እንችላለን ማለት ነው። መጀመሪያ እንጨምር ኮንትሮል ፕላስ ክሎዝድ ብራኬት እንዲህ ማለት እንዲህ መጨመር ይችላል። እንዲሁም ደግሞ ሴሌክት አድርጌ አሁንም ኮንትሮል ፕላስ ኦፕን ብራኬት ኦፕን ሳደርግ ምንድነው የሚያደርገው የቴክስት ፎንት ሳይዙን እየቀነሰ ወይም እየጨመረ ይሄዳል ማለት ነው። ዲክሪዝ እና ኢንክሪዝ ለማድረግ ኮንትሮል ፕላስ ክሎዝ እና ኮንትሮል ፕላስ ኦፕን ብራኬት እንጠቀማለን ማለት ነው። the last one is የመጨረሻው እንዴት ካረንት ዴት እዚህ ጋር ማስገባት እንችላለን። ለምሳሌ አንዳንድ ጊዜ ዶክመንት ሳብሚት የሚሆንበት ቀን ሊሆን ይችላል። ዶክመንቱ ሪሰርቹ ተሰርቶ ያለቀበት ቀን ሊሆን ይችላል። ያንን ለማድረግ ካረንት ዴት የዛሬውን ዴት እንዴት ማስገባት እንችላለን? ለዚህ አልት ኪቦርዳችሁ ላይ አልት የሚል ጽሁፍ አለ። አልት ብላ አልት ሲደመር shift ሲደመር ዲ እንዲህ ሳደርግ እንደምትመለከቱት አሁን 5/12/2026 ነው ማለት። ስለዚህ ይሄን ዴት በፈረንጆቹ በቀላሉ ያስገባል ማለት ነው። አይዞን ሊጨምርና እንደምትመለከቱት ካረንት ዴቱን በቀላሉ ያስገባል ማለት። ካረንት ዴቱ እዚህ ጋር እንደምትመለከቱት ማይ 12 2026 ነው ማለት ነው። ቱዴይ ዴት በቀላሉ እንዲህ ማስገባት እንችላለን ማለት ነው። በቀላሉ እንደዚህ ማስገባት እንችላለን። እኔ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይህ ጻድማን ቴክ ቲዩብ ነው። ሰብስክራይብ እና ላይክ ሼር እንዲሁም ደግሞ ኮሜንት ላይ ሳጀሽን በመስጠት እንድትተባበሩ ጋብዛችኋለሁ። have a nice time።